ሌላው አምላኬ አምላኬ ለምን ተውከኝ አለ። አምላክ አለ ወይ? ይህም ጥሩ ነው። ቅድም አንድ ነገር ብያለሁ አይደል? ይቺ የተነገረችበት የመጀመሪያዋ ጽንሰ ሐሳብ ለአቅርቦተ ሰይጣን ተብላ ተተረጎመ። ሰይጣን ክርስቶስ አምላክ መሆኑን አውቋል አላወቀም እያልን ይመጣል። አስቀድሞ አላወቀም። እስከ መቼ ድረስ አላወቀም? እስከ ዓርብ ድረስ በፍጹም አላወቀም። ብዙ ነገር እኮ አምጥቷል። በፊት ምን ያደርጋል? ብዙ ፈተና ያመጣል። አይሁድን ሁሉ እያመጣ አንተ የእግዚአብሔር ልጅ ከሆንክ ይሉታል። የእግዚአብሔር ልጅ መሆንክን ንገረን ሲሉት የዮሐንስ ጥምቀቱ ከወዴት ነው አላቸዋል። ከዛ እነሱ ከሰማይ ነው ብንል ለምን አላመናችሁም? ከሰው ነው ብንል ዮሐንስ ነብይ ነው ህዝቡ ይወግሩናል። ምን እንበል? አናውቅም። እኔም ይሄን በምን ስልጣን እንደማደርገው አልናገርም። ደብቅ ስውር ነው ማለት ነው። ስለዚህ እስከ ዓርብ ድረስ ተሰውሮ ይኖር ነበር። ሰይጣን አምላክ መሆኑን ቢያውቅ ኖሮ አያሰቅለውም። ለምን? ጥያቄው ለምን? አንደኛ የያዛቸው የማረካቸው በሲኦል ያጎራቸው ነፍሳት ይማረካሉ። ሁለተኛ የክርስቶስ ሞቱ ሰይጣንን ማጥፋት እንደሆነ ያውቃል። ራሱን እንደሚቀጠቅጠው ስለሚያውቅ በራሴ ሚስማር አድርጌ የምወጋ ጅል እኔ ነኝ እንዴ አይደለሁም ለሚል ሰይጣንም ማለት ነው። ስለዚህ ቅዱስ ርቱዐ ሃይማኖት ሲናገር እንዲህ ይላል። የጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎተ ሐሙስ ማታ ሲጸልይ ነው ያደረው እና በጣም የሚደንቀው ከዚች ጀምሮ ለምሳሌ የሰው ልጅ ሌላም የሰው ልጅ እያለ የምትነገረው እኔ የአብርሃም ልጅ ነኝ የዳዊት ልጅ ነኝ እያለ የሚናገራት ሐሳብ ከሰይጣን የሚሰውርባት ሐሳብ ናት። ከዛ ሰይጣን በጸሎተ ሐሙስ ሲሰግድ ሲያየው ላቡ ሲወርድ ሲያየው በቃ ሙታን ሲያስነሳ የነበረ ወለተ ኢያኢሮስን ወልደ መበለትን አልዓዛርን ያስነሳ አምላክ እንዲህ አድርጎ ሞት መጣ እኔ እነዚህን ጭፍራዎች ባስነሳ ይፈራል እንዴ እያለ ልብ ተሰምቶታል። የክርስቶስ ድካም ወይንም ክርስቶስ የሚያደርጋቸው ነገሮች ሁሉ ሰይጣንን ግራ አጋብተውታል። ስለዚህ የዛለት ወዙ ይሄ ከፊቱ የሚወጣ ወዝ እንደ ደም ሆኖ ይወርድ ነበር በድንጋዩ ላይ ይላል። እንደዚያ ሆኖ ሲያየው አባቱ ይህች ጽዋ ከኔ ትለፍ ሲል አምላክ ነው ብዬ ነበር ይፈራል እንዴ አምላክ አለው ወደ ማለት ጠያቄ ገባ ሰይጣን ማለት ነው። ከዛ መጨረሻ ላይ ምንድነው የሆነው? እቺን ነው መናገር የፈለኩት። ቅዱስ ርቱዐ ሃይማኖት ይህን ሲናገር ክርስቶስን ሰይጣን አሳሰረው ይላል። አሳሰረው ሲያስዘው አምላክነቱን አሳውቆ ነው የተያዘው። አምላክነቱን አሳውቆ ነው ከአይሁድ የተያዘው። እዛ ሲጸልይ ቆይቶ ሐዋርያትን ሲቀሰቅስ ቆይቶ በሶስተኛው ተኙ አላቸው። ተኙ አለና የሚያስተኛችሁ ካለ ሌላ መልስ ነው። ተኙ አለና የሚያስተኛችሁ ካለ እንከሰኑ አይርፉ። አሁን ይሁዳ እየመጣ ስለሆነ ማለት ነው። ከዚያም በኋላ ይሁዳ ሰራዊት ይዞ ሲመጣ ክርስቶስ ከጫካው ወጥቶ ሜዳ ላይ የተቀበላቸው። ለምን? የባህሪ አምላክነቱን አሳውቆ ስለሚይዛቸው። ከዛ በኋላ እኔ ነኝ አላቸው። እኔ ነኝ ሲላቸው ወድጄ ፈቅጄ ነው እንጂ የሚያዘው በእናንተ ስልጣን አይደለም ማለት ነው። ከዛ ያዙት። ሲያዝ አምላክ ከሆነ እንዴት ይያዛል አለ። አሁን ሰይጣን ልብ እየገዛ ነው የመጣው ማለት ነው። ስለዚህ ከዚህም በኋላ አሳዘው። ባጭሩ ነገረ መስቀል አልተርክም። ከተያዘ በኋላ ያ ሁሉ መከራ ሲያርፍበት አምላክ ቢሆን እኔ ሰይጣን ከሚሰራው ተንኮል ይልቅ የሚከፋው ተንኮሉ የትኛው መሰላችሁ? ክርስቶስን ማስገረፉ ማሰቀሉ ብቻ አይደለም፣ ክርስቶስ ፊት ላይ የንቀት ስራ እንዲሰራ ማድረጉ፣ ምራቅ እንዲተፋበት አድርጓል። እንኳን አምላክ ላይ አንድ ተራ ሰው ላይ ምራቅ ብንተፋበት ቁጣው ያስቀምጥ። ስለዚህ ምራቅ ሲተፋበትም ታገሰ። ስለዚህ ሰይጣን ምራቅ እየተፉበት እንኳን የማይናገር ታዲያ ማን ነው የሚል ግራ ውስጥ ተጋባ ማለት ነው። ከዛ መጨረሻ ላይ መስቀል ላይ ሲሰቀል ሲቸነከር ዝም አለ። ባጭር ቃል የተናገራት እዛ ላይ ስለሆነ ማለት ነው። ከዛም በኋላ መጨረሻ ላይ መስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ የሚል ቃል ተናገረ። አይሁድ ሌላ ትርጉም ተረጎሙ። ኤሎሄ ኤሎሄ ላማ ሰበቅታኒ ነው የሚለው አይደል? ይዝብሂል ብሎ ነው የሚተረጉመው መጽሐፍ ቅዱስ። ይህ ማለት አምላኬ አምላኬ ለምን ተውከኝ ማለት ነው። ይህንን ሲል አይሁድ ኤልያስን ይጣራል ያ አለ። ቅዱስ ኤፍሬም ይህንን ይዞ ምን ይላል? አንተ ጅል፣ እንኳንስ በህይወት ያለው ኤልያስ የሞቱ ሰዎችን ማስነሳት ይችላል ሲል ከመስቀሉ ስር ከ500 በላይ የሆኑ ሙታንን አስነሳቸው። እንኳን በህይወት ያለውን የሞተውን አመጣለሁ ብሎ ነገራቸው አለ። እግዚአ ሕያዋን ወሙታን ነኝ ብሎ ገለጠላቸው። ከዛ በኋላ ሰይጣን አምላኬ አምላኬ ለምን ተውከኝ የሚለውን ቃል ሲሰማ ከሞት ጋር ተመካከሩ ይላል ቅዱስ ርቱዐ ሃይማኖት። ምን ብሎ ነው የተመካከሩት? ሰይጣን ሞትን እንዲህ አለው፣ የዚህን ሰውዬ ነፍስ ሂድና ከስጋው ለያት፣ እኔ ይዤ ደግሞ ወደ ሲኦል አወርዳታለሁ እንዳባቶቹ አለ። ስለዚህ ክርስቶስ አሁን ለሰይጣን ምን ሆኖ ነው የታየው?
ተራ ሰው ለቱ ስብሐት ሩቅ ሲሆን ነው እየታየ ያለው። ስለዚህ ክርስቶስ ሰይጣን ወደ ክርስቶስ እንዲቀርብ ክርስቶስ ምን ማለት አለበት? ሰው መምሰል ብቻ ሳይሆን የሰውነቱን ስራ መስራት አለበት። ስለዚህ ነው መጻሕፍት የሰውነቱን ስራ ሲናገሩ ሰይጣን የአምላክነቱን የሚጋረድበት ማለት ነው። ክርስቶስ ቢል መንጦ ላይ ተመለኮት መለኮቱን በስጋ የገለጠ ነው ምንለው ለዚያ ነው። ስለዚህ ሰይጣን የዚህን ጊዜ ሞትና ሰይጣን ተመካከሩ አለ። ምን ብለው? ሰይጣን ሞትን ግደልልኝ፣ ሞት ደግሞ ምን አለ መለሰ፣ ለተንኮር ወደር የሌለህ አንተ ነህ፣ አንተ ሂድና አንተው ሞክር። ለምን አለ ለምን የሚል ጥያቄ ያቀረበ ይላል ቅዱስ ኦሪቱ ሃይማኖት ሲለው እኔ የዕለት ሬሳ ወለተ ኢያኢሮስን ወልደ መበለትን የአራት ቀን ሬሳ አልዓዛርን ሲቀማኝ አይቼዋለሁ፣ እሱ ጋር አልደርስም ማለት ሞት ራሱ የክርስቶስን ነፍስ ከስጋው አለያት። እችን በደንብ እንድንይዝ እፈልጋለሁ። ክርስቶስ ነፍሱን ከስጋው የለየው በስልጣኑ ነው። እሱም ብሏል አልቦ ዘያይድንያ ነፍሴ የምድየ እስመ ብውህ ሊተ አንብራሂ ወሲማ። ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ። ስለዚህ አባት ሆይ ነፍሴን አደራ ሲል ምን አለ ማለታችን ነው። የክርስቲያኖች ነፍስ በእግዚአብሔር ስልጣን እንደምትለይ ነው የሚያጠይቀው። አባት ሆይ ነፍሴን አደራ ሲል ሰይጣን አምላክ ከሆነ ራሱ ነበር መለየት ያለበት። ነፍሴን አደራ ብሎ ለአብ በሰውነቱ ተገብቶ ሲናገር ሰይጣን ወደ ማን ቀረበ? ነፍሱን ለአብ ሊሰጥ አይደል እኔ ሳለያት ብሎ ሞትን ትቶት እየሮጠ ወደ ማን መጣ ይላል? ወደ ክርስቶስ ወደ ቀራንዮ መጣ። ሲመጣ ፀሐይ ጨልሞ ነበር እንደምናውቀው። ከዛም በኋላ ቀረብ አለ ይላል። ምን አይቶ? ክርስቶስን ስጋውን አይቶ ነው የሚለው። እንደውም አንድ አባት በሃይማኖታ በግብረ ሕማማት ሲተረጉም ስምዖን ዛም ሰይጣን አለ የክርስቶስን እንደውም አንድ ምሳሌ ልጨምርላት እዚህ ላይ ማለት ነው። ለምሳሌ አሳ አጥምዳችሁ ታውቃላችኋል? ወይም ወፍም ይጠመዳል። አሳ ሲጠመድ መቃጥኑ ላይ ምንድነው የሚደረገው? ዳቦ ወይም ስጋ ነገር ይደረጋል። ስጋ ወይም ዳቦ። ስጋ የሚደረገው መቃጥኑን ብቻ ብንሰደው አሳ ይዛል? አይዝም ነው። ለምን? አሳውን ለማቅረብ የሚቻለው በምንድን ነው? በምግብ በሚበላ ነገር፣ በሚበላው በያዘው ነገር። ስለዚህ አሳ ምን ሲል ይመጣል? ምግብ። መቃጥን ምን ይሰራል? መያዝን። ስለዚህ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል አሳ ዲያብሎስ ወደ ማን መጣ? ወደ ክርስቶስ። ያቺ ስጋ የተባለችው ያ መቃጥኑ ላይ ያለው ስጋ የተባለው ክርስቶስ የተናገራት በስጋው ተገብቶ ሰይጣንን ሊያቀርብ አምላኬ ለምን ተውከኝ አላት። ይህ አምላክ ኖሮት ሳይሆን ለስጋ አንደኛ ፈጣሪው ራሱም አብም መንፈስ ቅዱስም ፈጣሪው ናቸው ለስጋ። እዛው ላይ ካለው ቃል ጋር ግን ምንድነው ይችን የተናገራት ሰይጣንን ለማቅረብ ነው። ሰይጣን የክርስቶስን ስጋነቱን አይቶ አምላክነቱን አላየም ይላል። አሳ መቃጥኑ ላይ ያለውን ዳቦውን አይቶ መቃጥኑን ሳያይ ዳቦውን ከመቃጥኑ ጋር እንደሚውጠው ሰይጣንም የክርስቶስን ሰውነቱን አይቶ አምላክነቱን አላየም። በግነቱን አይቶ እረኛነቱን አላየም። ካህንነቱን አይቶ አይራጌ መስዋዕት መሆኑን አላየም። ምንድነው ሲያየው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የሚደማ ስጋ መሰለው። መጣ የክርስቶስን የስጋውን ልስላሴ አይቶ ሞት ሊውጠው ፈለገ ይላል።